إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. ولنفسك عليك حق يلالو نبياتشن عليه الصلاة والسلام. نفسه بانت لاي حق اللات مالتنو استي تنش انبتنو አዎን የሰውን ልጅ ነፍስ የተፈጠረችበት ባህሪ አላት። የራሷ መሻትና ዝንባሌ አላት። ስለዚህ ከተፈጥሯዊና በጎ ዝንባሌው አንፃር መብቷን እናክብርላት። ሙሉ በሙሉ ካልታወረች በስተቀር የየትኛውም ሰው ልጅ ነፍስ መልካምና መጥፎን ትለያለች፣ ደግና ክፉን ታውቃለች። ለዚህም ነው በጎ ነገር ስትሰራ ትረካለች፣ መጥፎ የሰራች እንደሆነ ትኮማተራለች፣ ትሸማቀቃለች፣ ታፍራለች። ስለሆነም ነፍሳችንን አለአግባብ ልንበድላት፣ ልናሰራት፣ ልናፍናት፣ ልንጫናትና ልንጨቁናት አይገባም። መልካም እስከሆነ ድረስ ነፃነቷን ልንሰጣት፣ ፍላጎቷን ልናሟላላት ያስፈልጋል። በነፃነትና በመዝናናት ስምም ድንበር ልናልፍ አይገባም። ከጉዳት ልንጠብቃት፣ ከጥፋትና ክፋት ልናረቃት፣ መንፈሳዊም ሆነ አካላዊ ጉስቁልና እንዳይደርስባት ልንጠነቀቅላት ግድ ይላል። ነፍሳችን መልካም ትሆን ዘንድ ልንገራት፣ ሚዛናዊነትን እንድትላበስ ልናሰለጥናት ይጠበቅብናል። ካጠፋች አይተን እንዳላየን መሆን የለብንም። ልትሸፋፍናት አይገባም። ልናጋልጣት፣ ልንመክራት፣ ነውሯንና እንከኗን ልናሳያት ያስፈልጋል። አንዳንድ ጊዜ ቆም ብለን ነፍሳችን ከነገሮች አንጻር የት እንዳለች መለስ ብለን መፈለግ ግድ ይለናል። ወደ ኋላ ቀርታ ከሆነ መጎተት፣ አላግባብ ቀድማ ከሆነም መመለስ፣ ረስታ ከሆነ ማስታወስ፣ ተበላሽታ ከሆነ ማደስ ይኖርብናል። ያደፈ ገላችንን በእጃችን እንደምናጥበው ሁሉ የጨቀየች ነፍሳችንን በእጃችን ማጽዳት ይኖርብናል። ከወደቀች እኛው ቀድመን እንድረስላት፣ ካጠፋች እኛው ገስጸን እናርማት፣ ከተሰበረች እኛው ደግፈን እናቁማት። እናም ዋ ነፍሴ የምንልበት ቀን ከመምጣቱ በፊት ዛሬ ለነፍሳችን አለሁልሽ እንበላት። ሰሌን ደህና ማረፊያ አይደለም። አካልን ምቾት የሚነሳ መሻከር እንዳለበት የታወቀ ነው። ነቢዩ አለይሂ ሰላቱ ወሰላም ይኸው ሰሌን ላይ ይተኙ ነበር። ሰሌኑም ጎናቸው ላይ ምልክቱን ይጥል ነበር። ባልደረቦቻቸው ለምን የተሻለን ምንጣፍ አናደርግሎትም ሲሏቸው ማሊ ወማሊ ዱንያ ما أنا في الدنيا إلا كراكب استظل تحت شجرة ثم راح وتركها. أنينا دنيا مننا من دنن. أنيكو دنيا وسط زعف سر لما عرف عند تتألل عند من قدنيا قالابيني كزيام هدا تواتم عليه أفضل الصلاة وأزكى التسليم. عندي بيتات وسط የሚላስ የሚቀመስ ይጠፋ ነበር። እርግጥ ነው አንዳንዴ በርከት ያለ ነገር የነቢዩ አለይሂ ሰላቱ ወሰላም እጅ ውስጥ ይገባ ነበር። ነገር ግን እጃቸው ውስጥ የገባውን ሪዝቅ በአላህ መንገድ ላይ ያከፋፍሉት ነበር። ፊዳከ አቢ ወኡሚ ያ ረሱላህ። የነቢዩ አለይሂ ሰላቱ ወሰላም ባልደረቦች የሚለበስ በማጣት ተፈትነዋል። ረሃብን አብዝተው አስተናግደዋል። ግባቸው የአላህን ውዴታ ማግኘት ነበርና ታገሱ። ፈተናውን በአግባቡ ተወጡ።
ግን ከነችግራቸው የደስታን ህይወት ገፍተዋል። የኛ ነገርማ ስልማችን ዓላማዊ ሆኗል። ህልማችን የዱንያው ሸቀጥ ብቻ ሆኖ አኺራን ዘንግተናል። ወጋችን ባንክ ነው። ሚዛናችን ሀብትና ዘር ነው። አላህ ያዘነለት ሲቀር ጠፍተናል፣ እየጠፋንም ነው። ለነፍሳችን እንዘን፣ ወደ አላህ መንገድ እንመለስ። አላህ ይመልሰን። ሙሉ በሙሉ ለዚህች ዱንያ ራሱን የሰጠ ሰው በመጨረሻም ይህች ዓለም የሚቀበርበትን ቁራጭ መሬት ብቻ ነው የምትሰጠው። ሙሉ በሙሉ ራሱን ለአላህ የሰጠ ሰው ግን አላህ ስፋቷ የሰማያትንና የምድርን ያህል የሆነችውን ጀነትን ነው የሚያወርሰው። ሞት በየደጃፉ ድንኳን ተክሏል። ሕፃን ወጣት ሳይል ይወስዳል። መደሰትስ በአላህ ፍራቻ ነው። ለሱ መሞት ሕያው መሆን ነው። ለሱ መድከም እረፍት ነው። በሱ መወደድ መመረጥ ነው። አላህ ስብሓንሁ ወተዓላ እንዲህ ይላል፣ أم للإنسان ما تمنى فلله الآخرة والأولى لسو يتمنيو هلو علون مجرشايتم مجمريتم علم يا الله بالجنات. سورة النجم أنكت حارت سكامست بللا قرآن أنكت انديها وأن ليس للإنسان إلا ما سعى وأن سعيه سوف يرى لسوم هلو يسرون جيللا يلو سراوم هلو ودفيت يتهيال. سورة النجم أنكت 39-40 جنة الله سبحانه وتعالى لما الكامباروتشو يازدقاجات السنو لتازاجوتشونا وديتاون لماغنت زوتر دفاك أنا لميلو سوچ يدقسات السوان بقلالو يمتگين يوازا اقا አይደለችም የአላህ እቃ ውድናት ይላሉ ነብያችን አለይሂ ሰላቱ ወሰላም። ጀነት የሰው ልጅ የእድሜ ልክ የልፋቱ ውጤት ናት። በዚህች ዓለም ላይ በህይወት እስካሉ ድረስ በጊዜያዊ ጥቅም ሳይታለሉ ለህይወት ፈተናዎች እጅ ሳይሰጡ ለመሰናከሎቿ ሳይበገሩ ለብልጭልጭ ነገሮቿ ሳይደለሉ የሚደርሱባት አገር ናት። እቃዋ እጅግ ውድ በመሆኗ ዛሬ ከአማላይ የዱንያ መስህቦች ከአስቸጋሪዋ ነፍስያ ከሰው ልጅ ዋና ጠላት ከሆነው ሸይጣን ከአመፀኛው ስሜት እና ከሌሎችም ጋር ኃይለኛ ግብግብ ገጥሞ ማሸነፍን እንደ ጥሎሽ ትጠይቃለች። ጣዕረ ሞት፣ የመቃብር ውስጥ ፈተና፣ የአርዱል ማሕሸር ጭንቀት፣ ምርመራና የሥራ ሚዛን፣ ከሰይፍ የሰላውና ከፀጉር የቀጠነው የጀሃነም ላይ ድልድይና የመሳሰሉት ደግሞ ገና ያላለፍናቸው ወደሷ ለመድረስ ከፊታችን ያሉ መሰናክሎች ናቸው። የእቃዋን ውድነትና አስፈላጊነት ለማን እንደቀረበችም ያወቀ ሰው ግን እነኚህ ሁሉ መሰናክሎች ለሱ ምንም ማለት አይደሉም። ዛሬ የዕለት ተዕለት ህይወቱን አላህ ኑር እንዳለው የኖረ ሰው ነገ በአስከፊውና በታላቁ የድንጋጤ ቀን የሚጋረጡበትን አደጋዎች ሁሉ በቀላሉ ያልፋል። እቃዋ ዋጋ ያላት እጅግ ውድ በቀላሉም የማይደረስባት መሆኑን በርካቶች ቢያውቁም ዛሬም ብዙዎች አልደከሙላትም፣ ለፍለጋዋም አልሮጡላትም። የሰነቁት መልካም ነገር ቢኖር ተስፋ ብቻ ነው። ከሥራ ጋር አለመሆኑ ከፋ እንጂ ተስፋ ማድረግማ ማለፊያ ነበር። ብልህ ብሎ ማለት ነፍሱን የመረመረና ከሞት በኋላ ላለው ህይወቱ የሰራ ነው። ደካማ ብሎ ማለት ደግሞ
ደመነፍሳዊ ስሜቱን የተከተለና በአላህ ላይ አጓጉል ምኞትን የተመኘ ነው ብለዋል ነብያችን አለይሂ ሰላቱ ወሰላም። ጀነት ያለ ሥራ በምኞት ብቻ እንደው አልቻልኩም፣ እኛ ደካሞች ነን፣ አላህ ረሕመቱ ሰፊ ነው፣ አቦ አታስጨንቁና ዱዓ አድርጉልኝ እያሉ ለለውጥ ሳይዘጋጁ ራስን እያታለሉና ስሜትን እየተከተሉ የሚያገኟት አገር አይደለችም። በሌላ በኩል ደግሞ እየሰሩም ቢሆን የአላህን ረሕመት ሳያስቡ በራስ ሥራ ብቻ በመተማመንና በጉልበት ከአላህ ስብሓንሁ ወተዓላ በኃይል የሚቀሟትም አይደለችም። በሙስሊም ቤት ሕይወት ማለት በአንድ ጎኗ የአላህን ቅጣት እየፈሩ በሌላው ረሕመቱን እየከጀሉ የሚኖሩባት ሚዛናዊ ዓለም ናት። ጀነትም ያለ መኩራራትና መመጻደቅ በሥራ እየበረቱ የአላህ እዝነቱንም እያሰቡ ማረፊያ ሊያረጓት የሚያልሟት የሚመኟት አገር ናት። እስቲ ለአንድ አፍታ ራሳችንን እንጠይቅ። ጀነትን ያህል ትልቅ አገር በአላህ ስብሓንሁ ወተዓላ ቃል ተገብቶልን ምነው እኛ ለፍለጋዋ ሞራል አጣን? ለጀነት ሳንደክም ሳንሰራላት ምነዋ እንቅልፍ ያዘን? ጀነትን ለማግኘትና ራሳችንን ከተሻለ ቦታ ለማድረስ ምን ያህል ለፍተናል? ለዚህ ዲንስ ምን አስተዋጽኦ አበርክተናል? ኢስላምና ሙስሊሙንስ በምን ደግፈናል? የጀነት መንገዱ እንዲሁ ቁጭ ብለው በወረቀት ላይ በሚነድፉት ታክቲክ ይደረስበት ይሆን? አይደለም። ነገሩ ወዲህ ነው። ቁጭ ብለው እንደሚያስቡት ሳይሆን ሀገሩ ሩቅ ነው። ጀነትን የለፋላት ሰው ነው የሚያገኛት። ሳይደክምና ሳይሰላች የተጓዘ ነው የሚደርስባት። ዱንያ ያላለቀሰችበት አኺራ የምትስቅለት አይሆንም። ዛሬን እንቅልፍ ካላጡ ነገ ረጅም እንቅልፍ አይታሰብም። አላህ ስብሓንሁ ወተዓላ እንዲህ ይላል፣ أم حسبتم أن تدخلوا الجنة ولما يأتكم مثل الذين خلوا من قبلكم مستهم البأساء والضراء وزلزلوا حتى يقول الرسول والذين آمنوا معه متى نصر الله ألا إن نصر الله قريب። በእውነቱ የነዚያ ከበፊታችሁ ያለፉት ምእመናን መከራ ቢጤ ሳይመጣባችሁ ገነትን ልትገቡ ታስባላችሁን? መልእክተኛውና እነዚያ ከእርሱ ጋር ያመኑት የአላህ እርዳታ መቼ ነው እስከሚሉ ድረስ መከራና ጉዳት ነካቻቸው። ተርበደበዱ፣ ንቁ፣ የአላህ እርዳታ በርግጥ ቅርብ ነው ተባሉ። ሱረቱል በቀራ አንቀጽ 214። ታዲያ ይህችን አላህ ስብሓንሁ ወተዓላ ለምርጥ ባሮቹ ያዘጋጃትን ምርጥ አገር ለመውረስ እኔ፣ አንተ፣ አንቺም ምን ያህል ደከምን? ምን አዘጋጀን? ለጥሎሿስ ምን አቀረብን? ነፍስ፣ ንብረት፣ ገንዘብ፣ ጉልበት ወይንስ ዝም ብሎ ተስፋ ብቻ? ባዶ ተስፋ። ዱንያን መተው ከባድ ነገር ነው። አኺራን መተው ደግሞ ዱንያን ከመተው የበለጠ ይከብዳል። ቢሆንም አኺራን ለማግኘት ጥሎሹ ዱንያን መተው ነው ይላሉ ያሕያ ኢብኑ ሙዓዝ። ታላላቅ ነቢያትና ቀደምት ሶሐቦች ጀነትን ለማግኘት ሌሎችም እንዲያገኟት በመመኘት በብዙ መልኩ ለፍቷል። ዕቃዋ በቀላሉ የማትገኝ ስለመሆኗ ከቃል አልፈው በተግባር ጭምር አስመስክረዋል። ለዚሁ የጀነት መንገድ ነው ነቢዩላህ ኑህ እንደ እብድ ከ900 ዓመታት በላይ
ወደ ህዝባቸው የጮሁት። ሰዎች ጀነትን እንዲወርሱ በማሰብ ተቆጥተው ነው ነብዩ ዩኑስ አለይሂ ሰላም በአሳ ሆድ ውስጥ ውለው ያደሩት። ከጀነት እንዴት እንደሚደረስ ለማሳየት ብለው ነው ነብዩ አዩብ በበሽታ ለዓመታት የበሰበሱት። የጀነትን አቋም ስላንጸባረቁና በመንገዷ ስለጸኑ ነው ነብዩ ኢብራሂም አለይሂ ሰላም ወደ እሳት የተወረወሩት። ወደ ጀነት የሚያደርስ እውነተኛው ጎዳና ይህ ነው ስላሉ ነው ነብዩ ሙሳ አለይሂ ሰላም ከሀገር የተባረሩት። የጀነትን መንገድ ስለሰበኩ ነው ነብዩ ያህያ አለይሂ ሰላም የታረዱት፣ ነብዩ ዘከርያ የተቀሉት፣ ነብዩ ዒሳ ለግድያ የተፈለጉት። ነብያችንም አለይሂ ሰላቱ ወሰላም የመከራ አይነቶችን ሁሉ የቀመሱት። ቀደምት ደጋግ ሰዎችም የቀደምት ነብያቶችን ድርጊት በማየት ምን አይነት ጠንካሮችና ትዕግስተኞች ናቸው ብለው አድንቀው ብቻ አላለፉም። ከነርሱ ድርጊት ብዙ ተማሩ። የዕቃዋን ልክና ዋጋውንም በጥልቀት ተረዱ። ለዚህም ሳያመነቱ ሕይወት ንብረቶቻቸውን ሰጡ። አላህ ሱብሓነሁ ወተዓላ ገዛቸው፣ እነሱ ሸጡ። አላህም እንዲህ በማለት አወሳቸው፣ አወደሳቸው። إن الله اشترى من المؤمنين أنفسهم وأموالهم بأن لهم الجنة. الله كمؤمنان نفسوቻቸውንና ገንዘቦቻቸውን ገነት ለነሱ ብቻ ያላቸው በመሆን ገዛቸው። ሱረቱ ተውባ አንቀጽ 111። ይህ ሃይማኖት መንገድ ሁሉ አልጋ ባልጋ ሆኖ አይደለም ከዚህ የደረሰው። በጉዞው ላይ እጅግ ብዙ ውጣ ውረዶችን፣ መሰናክሎችንና አስቸጋሪ ጋሬጣዎችን አልፏል። የነዚያ ውድና ድንቅ የሆኑ ምርጥ የአላህ ባሮች ክቡር ደም ፈሶበታል። ሰዎቹ ስንፍናና መዘናጋት የተጠናወታቸው አልነበሩም። የተነገራቸውን የአላህ ቃል በአይናቸው እንዳዩት አድርገው አመኑ። የጀነት ስሟ ሲጠራ ሊያገኟት ፈጠኑ። እሷን ባሰቡ ጊዜ በእሷ መንገድ የሚያገኛቸውን ስቃይ፣ መከራና ህመም ሁሉ ረሱ። ሐበሻዊው ቢላል በብርቱ ቅጣት ላይ አሐዱን አሐድ አለ። አዛውንቱ ያሲር በግፍ ተገደለ። የዓማር እናት ሱመያ በአቡ ጀህል ተወግታ ሞተች። ኹበይብ በቁሙ በሕይወት ያለ ስጋው ተተለተለ። ሐምዛ በበድኑ ሳይቀር ተመሰለ። የጀነት ምንነት የገባው ሐንዘላ ሙሽርነቴ በጀነት ይሁን ብሎ ሚስቱን ጥሎ ወደ ጂሃድ ሜዳ ኮበለለ። ሶሐባው ከኡሑድ ጀርባ ጀነት እየሸተተኝ ነው አለና ከአፉ ያለውን ቴምር ጣለ። በጀነት የሚሰጠውን ምትክ አስበና አቡበክር ሙሉ ንብረቴን ለአላህ ሰጥቻለሁ አለ። ሙስዓብ ተርፎት ሳለ በደህንነት ሞተ። በጀነት መንገድ ላይ ዑመር በይሁዲ ተገደለ። ዓሊና ዑስማን በአመፀኞችና መናፍቃን ሰይፍ ተሰየፉ። ዕቃዋ ጀነት ለሽያጭና ለውድድር ያቀረባትም የሚወዱት ፈጣሪያቸው አላህ ሱብሓነሁ ወተዓላ መሆኑን የተረዱት ቀደምቱ ሱሐቦች ለግዢዋ ለምንም ነገር ከሚሽቀዳደሙት በላይ ተሽቀዳደሙ። በሷም ምክንያት ምድራዊውን ሕይወት ችላ አሉ። የሚወዷትንና እትብታቸው የተቀበረባትን ቀዮ ጥለው ተሰደዱ። ምድር ላይም እቤት ሀብት ንብረት ሳይኖራቸው እንደ እንግዳ ኖሩ። ለዚህ ዲን ክብርና የበላይነት ለአላህ ሱብሓነሁ ወተዓላ ቃል ከፍ ማለት ሲሉ ችግር የተባለን ሁሉ አዩ። የመከራ አይነቶችንም ቀመሱ። ክብር የነበራቸው ለአላህ ሲሉ ተዋረዱ።
ባለጸጋ ወዳጅ ዘመድ የተከበረ ቤተሰብ የነበራቸው ሁሉ ለአላህ ሲሉ ተቆራረጡ። በደረጃቸው ከፍ ያሉት ከደረጃቸው ወርደው ሰሩ። ሀብት ንብረት የነበራቸው ሳይሳሱ በአላህ መንገድ አውጥተው በተኑ። ከረሃብ የተነሳ በሆዳቸው 2-3 ድንጋዮችን አሰሩ። እንዲያም ሆኖ በቃ ደከመን፣ ጌታችንን ተገዝተናል፣ ለዲኑም የሚፈለግብንን ሁሉ አድርገናል ብለው አላረፉ። ቀኑን በፀሐይ ሐሩር ጾሙ፣ ሌቱን በዒባዳ እግራቸው እስኪሰነጣጠቅ ቆሙ። ከአላህ ፍራቻም የተነሳ አይኖቻቸው በእንባ ራሱ። ገና በወጣትነት ለጋ ዕድሜያቸው ከአላህ ፍራቻ የተነሳ ሸበቱ። ሰዎቹ የዋዛ ስላልነበሩና ለጀነትም የሚገባትን ዋጋ አላቀረብንም ብለው ስለፈሩ ለፀሐይ ንዳድ ሳይበገሩ የባህር ማዕበልንም ሳይፈሩ የእስልምናን ብርሃን ለዓለም ለማዳረስ በዓለም ማዕዘናት ተበተኑ። የዲን ዕውቀት ፍለጋም ባከኑ። ኢስላም በተጠቃበት ቦታ ላይ ሁሉ እኛ አለንለት ብለው ሮጠው ደረሱ። ሰዎቹ ሰዎች ናቸውና መች እንደኛ ተደላድለው ቁጭ አሉ። እየሄዱ ተወለዱ፣ እየሄዱ ኖሩ፣ እየሄዱ ሞቱ። በባህር በደሴት በየብስ ላይ ተቀበሩ። በጥቂቱ ስለነሱ ይህን ካልን እስቲ ደግሞ ወደ ራሳችን እንመለስ። ሁኔታችንን እንገምግም። እኛስ ብለን እንጠይቅ። አላህ የጀነት ይበለን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።